ጉድጓዱ ሲጥሏት ታሪኩ ያበቃ መስሏቸው ነበር። ነገር ግን አላህ ለእሷ ሌላ ሕይወት ጽፎላት ነበር። ሂሳቡም ገና አልተዘጋም። አይን አልበረካ በምትባል ሩቅ መንደር ውስጥ ኑሮ በጣም ቀላል ከመሆኑ የተነሳ አስቸጋሪ ነበር። የጭቃ ቤቶች፣ ጠባብ መንገዶች እና መንደሩ ያላት ብቸኛ የሕይወት ምንጭ የሆነ አንድ የውሃ ጉድጓድ ብቻ ነበር ያለው። የመንደሩ ሰዎች ሁሌም እንዲህ ይላሉ፣ እስከ ጉድጓዱ አደራማና ነው፣ አደራን የበላ መሬት ትከዳዋለች። ከነዚህ ቤቶች በአንዱ አሚና የተባለች ወጣት ትኖር ነበር። ዕድሜዋ 19 ዓመት ቢሆንም ልቧ ግን ከዕድሜዋ በላይ የከበደ ነበር። ሰዎች እንደሚያውቁት አይነት ውበት ላይኖራት ይችላል፣ ነገር ግን ፊቷ ላይ ሰላም የሚሰጥ ነገር አለ። ልክ የረጋ መንፈስ ፊት እንደቆምክ ይሰማሃል። ሰውነቷን የሚሸፍን ሰፊ አባያና ሂጃብ ትለብሳለች፣ ምክንያቱም እሷ ልከኝነት ልማድ ሳይሆን ኢባዳ ነው ብላ ታምናለችና። አባቷ ሐጂ አብዱረሂም በሕመም ደክመው ነበር። በሁሉም የሕይወት እንቅስቃሴያቸው አሚናን ይፈልጉ ነበር። ለፈጅር ትቀሰቅሳቸዋለች፣ ውዱ ታስደርጋቸዋለች፣ አጠገባቸው ተቀምጣ በውብ ድምፅ ቁርአን ትቀራለች። እሳቸውም አጠገቧ ሲቀመጡ ሕመማቸውን የሚያስረሳ መረጋጋት ይሰማቸዋል። ስትደክም አታማረርም፣ ይልቁንም ለራሷ ይህ የጀነት በር ነው ትላለች። አባትየው ወደ እርሷ ሲመለከቱ ከመረጋጋት ጋር የተቀላቀለ ፍርሃት ይሰማቸዋል። ስለ እሷ ይፈሩ ነበር። አሚና፣ ሳሊምና ሙራድ የተባሉ ወንድሞች ነበሯት። በወጣትነት ዕድሜ ላይ ያሉ ጠንካራ ጉልበት ያላቸው፣ ልባቸው ግን በከባድ ነገር የተሞላ ነበር። ቅናት ልባቸውን እንደ ድንጋይ አድርጎታል። አሚና አባቷን ተከትላ ስትንከባከበው ይከታተሏታል። አባታቸው ለእሷ ያለውን ፍቅር ለራሳቸው ቦታ እንደ አደጋ አድርገው ይቆጥሩት ነበር። አይጮኹም፣ አይጣሉም። ነገር ግን እውነተኛ ጥላቻ ጩኸት አይፈልግም፣ ዝምታ ይበቃዋል። ሕመሙ በጸናበት በአንደኛው ምሽት አባታቸው ሐጂ አብዱረሂም ከመንደሩ ምስክር እንዲጠሩ አዘዙ። በሚንቀጠቀጥ እጅ ኑዛዜያቸውን ጻፉ። ከዚያም በተሰበረ ድምፅ እንዲህ አሉ፣ ጉድጓዱ በልጄ በአሚና እጅ አደራ እንዲሆን አውርሻለሁ። እሷ አንድም ቀን አልተወችኝም፣ በችግሬ ሁሉ ደግፋኛለችና። አሚና ምንም አልጠየቀችም፣ አለቀሰች እንጂ። ወንድሞቼ ከእኔ በላይ ይገባቸዋል አለች። ነገር ግን ኑዛዜው ተጽፎ አልቋል። ከዚያች ቅጽበት ጀምሮ ክፋት መተንፈስ ጀመረ። አባታቸው ከሞቱ በኋላ ቤቱ ቀዘቀዘ። ንግግሮች እንደ ድሮ አይደሉም፣ አስተያየቶችም ተቀይረዋል። አሚና አየር እንደ ተቀየረና ቤቱ የሷ እንዳልሆነ ተሰማት። ነገር ግን ትዕግሥት እንደማይጠፋ ስለምታምን ታገሰች። ከሚገባው በላይ ጸጥ በሌለበት በአንደኛው ጠዋት ሳሊም እንዲህ አለ፣ እስከ አሚና ነይ፣ የጉድጓዱንና የመሬቱን ጉዳይ በሰላም እንጨርሰው። ተደሰተች። ልቦች የረገቡና የታረቁ መሰላት። አባያዋን ለበሰች፣ ቁርአኗን ያዘችና ተከተለቻቸው። መንገዱ አጭር ነበር፣ ግን ከኖረችባቸው ቀናት ሁሉ የረዘመ መሰላት። የጉድጓዱ አፍ ሲደርሱ ልቧ ተጨንቆ ተያዘ። የተለየ ስሜት ተሰማት፣ ነገር ግን ወደ ኋላ አልተመለሰችም። ሳሊም ያለምንም ዘኔታ በተዳፈነ የውስጥ ቂም ገፋት። ወደቀች። አልጮኸችም፣ አልታገለችም። ወደ ታች እየወረደች ሳለች አንዲት ቃል ብቻ ተነፈሰች፣ ጌታዬ። ከዚያም ጨለማ ዋጣት። ጉድጓዱን ዘጉት፣ ትልቅ ድንጋይም በላዩ ላይ ጫኑበት። ሳሊምም አበቃላት አለ። ከጉድጓዱ ግርጌ ውሃው ቀዝቃዛ ነበር። ሰውነቷ በሕመምና በቁስል ደቆ ነበር፣ መንፈሷ ግን ነቅቶ ነበር። የሚንቀጠቀጡ እጆቿን አንስታ በተሰበረ ድምፅ ጌታዬ ሆይ የተበደልኩ እንደሆነ ታውቃለህና ይህን ቦታ የዚህች ዓለም መጨረሻ ያታድርግብኝ አለች። በድቅድቅ ጨለማ ውስጥ እያለች እጇን ስትሰድ ከውሃው ከፍ ያለ ድንጋይ አገኘች። በዚያ ድንጋይ ላይ ተቀምጣ ከዚህ ቀደም ያፈዘችውን የቁርአን አያቶች መቅራት ጀመረች። በቀጣዩ ቀን ጠዋት ዩሱፍ የተባለ እረኛ ከብቶቹን ውሃ ሊያጠጣ በዚያ አለፈ። ከጉድጓዱ ውስጥ ደካማ ድምፅ ሰማ። ጩኸት አልነበረም፣ ዱዓ እንጂ። ጠጋ ብሎ የጉድጓዱን ክዳን ከፈተ። ያየውን ማመን አቅቶት ደነገጠ። በፍጥነት ገመድ አወረደና አሚናን አወጣት። ፊቷ ገረጣ ነበር፣ ተሰባብራለች፣ ነገር ግን በሕይወት አለች። ዩሱፍ ወደ እርሷ እየተመለከተ ያ አላህ፣ አላህን በሚፈራ ሰው ላይ ማን እንዲህ አይነት ጭካኔ ይፈጽማል አለ። አዳናት። ወደ ትንሿ ቤቱም ተሸክሞ ወሰዳት። እናቱ ሐጂ ኸዲጃ ተቀበሏት። ድህነትን እንጂ ጭካኔን የማያውቁት እኚህ እናት በፍቅርና በእንክብካቤ ተቀበሏት። አላህ ወደ ሕይወት የመለሳትን እኛን ተዋትም አሉ። ምሕረቱ ፈጣን አልነበረም።
አሚና ሌሊት ላይ እየባነነች ትነሳ ነበር። መውደቋን እያስታወሰች ድምፅ ሳታወጣ ታለቅስ ነበር። ቢማትም ግን ትሰግዳለች፣ አላህንም ታመሰግናለች፣ ፈገግም ትላለች። ዩሱፍ ይህንን ይመለከት ነበር። በእርሷ ትዕግሥት ውስጥ በማንም ላይ አይቶት የማያውቀውን ጥንካሬ አየ። ቀናትና ወራት አለፉ። የአሚና አካል ዳነ፣ ነፍሷ ግን ከዚያም በላይ ጠንካራ ሆነች። ዩሱፍ በእርሷ ትዕግሥትና ፈጣሪን ማውሳት ተማረከ። ለማንም አታማረርም፣ ማንንም አትረግምም። አንድ ቀን ለምን ወንድሞችሽን አትበቀይም ሲል ጠየቃት። እርሷም በተረጋጋ ሁኔታ በቀል የአላህ ሥራ ነው፣ እኔ የእርሱን ፍርድ እጠብቃለሁ አለችው። ዩሱፍ ወደዳት፣ ሊያገባትም ጠየቃት። እርሷም ካገባኸኝ እኔ እኮ ያልተቋጨ ታሪክና ፍትሕ የሚጠብቃት ሴት ነኝ አለችው። እርሱም ታሪኩ እስኪሞላ ድረስ ካንቺ ጋር እሆናለሁ አላት። ተስማማች። ሐጃ ኸዲጃም በጣም ተደሰቱ። ለልጃቸውም አላህ መልካም ሚስት ይስጥ ብዬ ያደረግኩትን ዱዓ ተቀብሎኛል አሉት። ተጋቡ፣ መልካም ሕይወትንም መኖር ጀመሩ። አሚና ግን ታሪኳን አልረሳችም። ከዓመታት በኋላ ከባሏ ጋር ወደ መንደሩ ተመለሰች። ሳሊም እና ሙራድ የመንደሩ ታላቅ ሀብታሞች ሆነው ነበር። ነገር ግን ጉድጓዱ ደርቆ ነበር፣ በረካውም ጠፍቶ ነበር። ወንድሞቿን መስጂድ አካባቢ አገኘቻቸው። ሲያዩዋት በድንጋጤ ፈዘዙ። አልሞትሽም እንዴ አሏት። እርሷም እናንተ ናችሁ ዘኔታ ውስጣችሁ የሞተችው፣ ቀጠሮአችን በመንደሩ ሕዝብ ስብሰባ ላይ ነው አለች። የመንደሩ ሕዝብ ለዝናብ ጸሎት በተሰበሰበበት ቀን አንዲት ኒቃብ የለበሰች ሴት ወደ መሃል ገባች። ኒቃቡን ገለጠች። በጠንካራ ድምፅ እኔ አሚና ነኝ አለች። ሳሊም መሬት ላይ ተዘረረ። ሙራድም ከሁኔታው ክብደት የተነሳ አለቀሰ። በሁሉም ፊት እንዲህ አለች፣ ጉድጓድ ውስጥ ወረወራችሁኝ፣ አላህ ግን ከፍ አደረገኝ። ታሪኩን ዘረገፈችው። ኑዛዜውን፣ የዩሱፍን ምስክርነትና የሰውነቷን ጠባሳ አሳየች። እንዲታሰሩ አልጠየቀችም፣ ደማቸውንም አልፈለገችም። ማንም ያልጠበቀውን ነገር አደረገች። ጉድጓዱን አሁን ውሃው ተመልሶ ነበር። ለመላው የመንደሩ ሕዝብ ወቀፍ አደረገችው። ማንም በግል አይዘውም፣ ማንም አይከለከልም። ለወንድሞቿም እንዲህ አለች፣ አላህን የፈራን ባሪያ የገፋ ሰው ከአኼራ በፊት ዱንያን እንደሚክስር ላሳያችሁ ፈለግኩ። ከዚያን ቀን ጀምሮ ወንድሞቹ እንደ ማንኛውም ድሃ እየኖሩ ክብር ሳይኖራቸው ከዚሁ ጉድጓድ ይጠጡ ጀመር። አሚና መንደሩን ለቃ ወጣች። ከመሄዷ በፊት ግን እንዲህ አለች፣ የጉድጓዱ ጫፍ ለእኔ የሕይወት ፍጻሜ አልነበረም፣ የመንገድ መጀመሪያ እንጂ። አላህ ካንተ ጋር ሲሆን ጉድጓድ እንኳን የድል መንገድ ይሆናል። ይህ ታሪክ ምን አይነት ስሜት ፈጠረባችሁ? እናንተ የአሚናን ቦታ ብትሆኑ ኖሮ ይቅርታ ታደርጉ ነበር ወይስ ትበቀሉ ነበር? እስኪ ከታሪኩ ያገኛችሁትን ቁም ነገር ኮሜንት ላይ ጻፉልን። ኮሜንታችሁን በጉጉት እናነባለን። አሚና ለክፉዎች በመልካም በመመለስ ትልቅ ትምህርት ሰጥታናለች። ጉድጓድ የተባለላት ሴት ከፍታ ወጣች። ይህ ታሪክ አስተማሪ ሆኖ እንዳገኛችሁ ተስፋ አደርጋለሁ። ለሌሎችም እንዲደርስ ቪዲዮውን ላይክና ሼር አድርጉ። የሚቀጥሉትን አስተማሪ ታሪኮች እንዳያመልጣችሁ ሰብስክራይብ ማድረጋችሁን እንዳትረሱ። በቀጣይ ታሪክ እስክንገናኝ ሰላም።